እዚህ እኮ ሲያሰግደን የነበረ ሰው እኮ ነው። ሑፋዞች እኮ ናቸው። አላህ ወንድ ነው ወይስ ሴት ብሎ ጠይቋል አሉኝ። ካፍር እኮ ይሄን አይጠይቅም። ምንድነው አየሃ እኔ ጋር ያለው ሲዋክ ነው። ሻይ ደግሞ ትንሽ ነኝ ወላሂ እንዴ እፈራለሁ እንዳይመታኝ ሲል ተፈልጉ ሆናሉ። ተጠንቀቁ። አሁን እቺን አስተላልፉላቸው በቲክቶክ። እዚህ ወደ ነብዩ ጊዜ እንመለስ። እነዚህ ባሁን ያሉትም እዚህም ሆኖ አረብ ዓለም ውስጥ ያሉትን ይሄንን የሚናገሩ ነብዩ ለማለት ይፈልገው ይሄ ነው የሚሉትን እንመልሳቸው ወደ ኋላ ወደ አንቨርቹዋሊ ወደ የት እንመልሳቸው? ወደ ነብዩ ጊዜ። እዚህ ደስ ያሉትን እንመልሳቸው። ሷሃባዎቹ ነው ነብዩ ሰለላሁ ዐለይሂ ወሰለም መጣና ኢነላሃ የንዝሉ ኢላ ሰማዕ ዱንያ ወዛሊከ ሒነ የብቃ ሱሉሰን አኺር ሚነል ለይል። እነዚህ ሰዎች ወስደን ወደ ሷሃባዎች ጋር አስገባናቸው። ነብዩ ሞት ይህን ሐዲስ ተናገረና ሄደ። ማን ቀረ? ሷሃባዎች አቡበከር፣ ዑመር፣ ዑስማን ወዓሊ ቀሩና እነ ኻሊድ እነዚህ መቀሩ። ይሄ ደሴውን ቁጭ የቲክቶክ ኩቱብና የአቡበከር፣ ዑመር፣ ዑስማን ኑ ልንገራችሁ ብለና ነብዩ እኮ ለማለት የፈለገው ረሕማውን ማለት ነው። ወላሂ ከዑመር ሰይፍ ይድናል። ይሄ ማለት እነዚህ ሰዎች መጨረሻ ላይ ምን ያመጡልሃል? አዲስ ቁርአን፣ የተለዋወጠ ቁርአን እንዳሰማ የመጨረሻ ይሄ የአላህ ቃል ነው። አና ሙሐመድ አልአንሲ ግልጽ ያለ ቃል ነው። ዋضح አውضح من الشمس ከፀሐይ የበለጠ ነው። ዋضح እያየሁት ነው፣ እየተጠቀምኩበት ነው፣ እየተደሰትኩበት ነው። ክብር እየተሰማን የበላይነት እየተሰማን በዚህ መጽሐፍ ክርክርም አያስፈልግም። ሐሰን አልበስሪ መጣና አንዱ ናቶሎ ስለ እስላም እንከራከር አለው። እذهب አለው እኔ በዲኔ ላይ ሙሉ የቂን ስላለኝ በዲኑ ላይ ሸክ ያለው ፈልግ በለው ብሎ ተባረረው። ቁርአኑን ታሪፍ እያደረገ አላህ እኮ ማለት የፈለገው ይሄ ነው። በሌላ አባባል ምን እያሉ ነው? ሐዲሱ ላይ ስንመጣ አይ ነብዩ ሰለላሁ ዐለይሂ ወሰለም አላህን በማይገባው ነገር እየገለጸው ነው እያሉ ነው፣ እየደፈረው ነው እያሉ ነብዩ አላህን እየደፈረው ነው፣ እያስደፈረው ነው፣ እያዋረደው ነው ያሉ እኮ ነው። በቁርአንም ላይ ሆነ በሐዲስ ላይ አላህ የአላህን ክብር የሚነካ ነገር የለም። ምክንያቱም ከሱ ጋር የተያዘ ነው።